ቆይ ያን የደም ግፊት መድኃኒት ወደ አፎ ከመወርወሩ በፊት ለአፍታ ቆም ይበሉና ይህን ወሳኝ መረጃ ያዳምጡ። ዛሬ የሚነግሩት ነገር ምናልባትም በህይወት ውስጥ ከሰሟቸው የጤና ምክሮች ሁሉ የላቀ ዋጋ ሊኖር ይችላል። ሰላም ለሁላችሁም ውድ የኢትዮጵያ ልጆችና የቻናል ቤተሰቦች፣ ዛሬ የሚነግራችሁ እውነታ ዝም ብሎ ምክር አይደለም። ይልቁንም በሺዎች የሚቆጠሩ ሰዎችን ህይወት የቀየረ የደም ስሮችን ውጣትነትን የሚመልስና ሰውነትን በኃይል የሚሞላ ሚስጥር ነው። እስቲ ራሳችሁን ጠይቁ። አሁን በደም ግፊት መድኃኒት ላይ ናችሁ። በየቀኑ ያንን ኪኒን ካልወሰዳችሁ ቀኑ አይቀናም። ግን እስከ መቼ ነው መድኃኒት ጥገኛ የምንሆነው? መድኃኒቱ ግፊትን ለጊዜው ዝቅ ያደርገው ይሆናል እንጂ የችግሩን ምንጭ እያከመው ነው ወይስ ሌላ ጎኖች ጉዳት እያመጣቡት? ብዙ ጊዜ ራሱን ድክም ይላቸዋል። ምክንያቱ ባልታወቀ ራስ ምታት ይጨንቃሉ፣ ወይም የአይን ብዥታና የእግርና እጅ መደንዘዝ ሰላም ይነስተውታል። እነዚሁ የደም ስሮቹ በከፍተኛ ግፊት እየተሰቃዩ መሆናቸውን የሚያሳዩ የሰውነቱ የጭንቀት ጥሪዎች ናቸው። ያውቃሉ? አንድ እጅግ አስደንጋጭና ብዙዎች የማይነግሩት ሚስጥር አለ። የደም ግፊት በሽታኛ እንደምናስበው የዘመናዊ ዓለም አዲስ ግኝት አይደለም። ከጥንት ጀምሮ የነበረ ቢሆንም ልዩነቱ አባቶቻችን እንዴት እንደሚቆጣጠሩት በሚገባ ያውቁ ነበር። አያቶቻችንና ቅድመ አያቶቻችን ይህን የደም ስር መጥበብ ችግር ከ100 ዓመት በላይ በተፈጥሮ ጥበብ ብቻ ሲያክሙት ኖረዋል። ያለምንም ዘመናዊ ኪኒን የደም ስሮቻቸውን እንደ ላስቲክ በማለስለስና የደም ፍሰታቸውን በማስተካከል በሽታውን ድል አድርገውታል። ግን እንዴት ነው ያለምንም ፋርማሲ፣ ያለምንም ላቦራቶሪ ምርመራ እና ያለ ዶክተር ክትትል ረጅም እድሜ በጤና መኖር የቻሉት? ሚስጥሩ በቤታቸው ውስጥ በጓሯቸውና በየቀኑ የሚያደርጉት ቀላል ነገር ግን ጥልቅ ጠብ ባለው ልማዳቸው ውስጥ ነበር። መልሱ አንድና አንድ ነው። 5 የማላ ቅዱስ ልማዶች። እነዚህ ልማዶች በኢትዮጵያ ምድር ለዘመናት የኖሩ በሳይንስ የተረጋገጡና የደም ስርን ተለዋዋጭነት አርቴሪያል ፍሌክሲቢሊቲ የሚመልሱ አስደናቂ ጥበቦች ናቸው። እነዚህ ልማዶች የደም ግፊትን ብቻ አይደለም የሚቀንሱት፣ ይልቁንም የልብ ድካምን፣ ድንገተኛ ስትሮክን፣ የስኳር በሽታና የኩላሊት መድከምን በአንድ ላይ የሚከላከሉ የጤና ጋሻዎች ናቸው። ይህንን ስርዓት የተከተለ ሰው ሰውነቱ እንደ አዲስ ሊታደስ ይሰማዋል። በዚህ ቪዲዮ መጨረሻ ላይ እርስዎ ቤት ውስጥ ሆነው ሊተገብሩት የሚችሏቸው የደም ግፊትን በተፈጥሮ የሚቆጣጠሩበት ሙሉ ፎርሙላ ይኖሮታል። ከአሁን በኋላ በመድኃኒት ስጋትና በጭንቀት መኖር ያበቃል። ነገር ግን አንድ ነገር ቃል ልትገቡልኝ ይፈልጋለሁ። ይህን ቪዲዮ እስከ መጨረሻው ደቂቃ ድረስ በትዕግስት ይመልከቱ። ምክንያቱም 5ኛውን የመጨረሻው ሚስጥር ሁሉም ልማዶች አተሳስሮ ውጤቱን የሚያረጋግጥ እጅግ ኃይለኛ ተግባር ነው። ትምህርቱን ከመጀመራችን በፊት ግን እንዲህ አይነት ህይወት አድን መረጃዎች ለብዙዎች እንዲዳረስ አሁን ውስጥ ላይክና ሰብስክራይብ የሚለውን ይጫኑ፣ የደወል ምልክቷንም ያብሩ። ይህ የእርስዎ ጤናማ ጉዞ መጀመሪያ ነው። ለምን ሰብስክራይብ ታደርጋላችሁ? ምክንያቱም ይህ መረጃ ለእናንተ ብቻ ሳይሆን ለወላጆቻችሁ፣ ለጓደኞቻችሁና ለምትወዷችሁ ሁሉ ህይወት አድን ነው። መረጃ የሌለው ህዝብ ይጠፋል ይባላል። እኛ ግን በጥበብ እንድንል እንፈልጋለን። በየሳምንቱ እንደዚህ አይነት ውድ የሆኑ ኢትዮጵያ ጤና ጥበቦችን በሳይንሳዊ ትንታኔ እያዋዛ እናቀርብላችኋለን። ቤተሰብ ይሁኑ። አሁኑ ሰብስክራይብ ማድረግ የጤና ባለቤት ይሁኑ። አሁን ወደ ዋናው ቁም ነገር እንግባ። ልማድ አንደኛ የሚጀምረው ከጓሯችን በሚገኝ በዓለም አቀፍ ሳይንቲስቶች ዘንድ ተአምረኛው ስር ተብሎ ከሚጠራው ተፈጥሯዊ መድኃኒት ነው፣ የዝንጅብል ኃይል። ልማድ አንደኛው የዝንጅብል የማልዳ ስራ ሲሆን ይህን ልማድ እኔ የደም ስር መላላጫ ቁልፍ እለዋለሁ። ዝንጅብል ለጉንፋን ብቻ የሚመስለን ካለን ተሳስተናል። እሱ የልብና የደም ስር ዋነኛ ወዳጅ ነው። ዝንጅብል በኢትዮጵያውያን ማዕድ ውስጥ ትልቅ ቦታ አለው። በወጥ ውስጥ፣ በሻይ ውስጥ፣ አልፎ ተርፎም በቡና ውስጥ ይጨምራል። ነገር ግን መድኃኒትነቱን ጎልቶ የሚያወጣው አጠቃቀሙን ስናውቀው ብቻ ነው። ይህን ያውቃሉ? ዘመናዊ ጥናቶች እንደሚያሳዩት ዝንጅብል ከአስፕሪን የበለጠ ኃይለኛና ተፈጥሯዊ የደም ፈሳሽ ነው። ደም እንዳይረጋና የደም ስሮች ውስጥ እንቅፋት እንዳይፈጠር የማድረግ ተአምራዊ አቅም አለው። በውስጡ ጅንጅሮን የተባለ ንቁ ንጥረ ነገርን ይዟል። ይህ ንጥረ ነገር ልክ እንደ ካልሲየም ቻናል ብሎከርስ መድኃኒቶችን የደም ስሮችን ግድግዳ ላይ ያሉ ጡንቻዎችን እንዲላሉና እንዲናኑ ያደርጋል። እስቲ በአይን ህሊናቸው አስቡት። በጣም በጠበበና በተጨናነቀ መንገድ ላይ ብዙ መኪናዎች ሲጋፉ እንዴት ትራፊክ ይበዛል? የደም ስር መጥበብ እንደዛው ነው። ዝንጅብል ግን መንገዱን በድንገት ሰፊ ማድረግ ደም በነጻነት እንዲፈስ ያደርጋል። ልክ እንደዚያ ነው። የደም ስሮች ሰፊ ሲሆኑና ሲላሉ ልብ ደም ለመርጨት የምታደርገው ጥረት ይቀንሳል። ይህ ማለት ደግሞ የደም ግፊት ቁጥር ወዲያውኑ ወደ ሰላማዊ ደረጃ መውረድ ይጀምራል ማለት ነው። አሁን ይህንን ተፈጥሯዊ ጸጋ እንዴት መጠቀም እንደሚገባችሁ ደረጃ በደረጃ እነግራችኋለሁ። አሰራሩ በጣም ቀላል ነው፣ ነገር ግን ውጤቱ ከማንኛውም ውድ መድኃኒት ይልቃል። አዘጋጀቱም ጠዋት ልክ ከእንቅልፎ ሲነሱ ገና ሌላ ምግብ ሳይቀምሱ ወይም ቡና ሳይጠጡ ይህን ያደርጉ። ባዶ ለንጥረ ነገሮች ውህደት እጅግ አመቺ ሰዓት ነው። አንድ ትንሽ ቁራጭ ትኩስ የዝንጅብል ስር ይውሰዱ። መጠኑ በግምት 1 አውራ ጣት ጥፍሮ ቢሆን ይበቃል። በጣም ማብዛት የለበትም። ጥበቡ ያለው በጥራቱና በቋሚነቱ ላይ ነው። 2 መካከለኛ ብርጭቆ ውሃ ያፍላሉ። ውሃው ሲፈላ ዝንጅብልን ድቅቅ አድርገው ከትፈው ወይም ፈጭተው በውስጡ ይጨምሩት። ለ5 ደቂቃ ያህል በዝቅተኛ እሳት ላይ ይበስላል። 5 ደቂቃው ሲያበቃ እሳቱን ያጥፉት። ዝንጅብሉ በሙቅ ውሃ ውስጥ ለ2 ደቂቃ ያህል ዘብዝፈው እንዲቆዩ ያድርጉት። በዚህ ጊዜ ጠቃሚ ዘይቶች ወደ ውሃው ይገባሉ። አሁን አጥልለው ይጠጡት።
በጣም ሳይቀዘቅዝ ለብ ባለ ሁኔታ ቢጠጡት ይመረጣል። ምንም አይነት ስኳር ወይም ጣፋጭ ሳይጨምሩበት ተፈጥሯዊ ጣዕም ለጤናው የተመረጠ ነው። ይህን ከጠጡ ከ30 ደቂቃ በኋላ ዝንጅብል በደም ውስጥ መሰራጨት ይጀምራል። የደም ስሮቹ መላላትና ልቡ በተረጋጋ ሁኔታ መምታትም ይጀምራል። ይህን ስታደርጉ የድካም ስሜቱ ሲወገድ ይታወቃቸዋል። ይህን ልማድ በየቀኑ ለ21 ተከታታይ ቀናት ያድርጉ። ከ21 ቀን በኋላ የግፊት መለኪያው ላይ የሚወስድ ለውጥ አስደናቂ ይሆናል። ሰውነቱም እንደ አዲስ የመገንባት ኃይል ይሰማታል። ነገር ግን ይህ የጉዟችን መጀመሪያ ብቻ ነው። ዝንጅብል መንገዱ ሲከፍት፣ ሁለተኛው ልማድ ደግሞ የደም ግፊት ዋና ጠላት ማለትም ጭንቀት እንዴት እንደሚመታው እናያለን። ሁለተኛ የቆሎ ጥበብ ልማድ። ሁለተኛው ደግሞ የቆሎ የማኘክ ስርዓት። ይህ ምናልባትም ብዙዎቻችሁ ሊያስገርማችሁ ይችላል። ቆሎና የደም ግፊት ምን አገናኛቸው ልትሉ ትችላላችሁ። ነገር ግን ይህ እጅግ ጥልቅ ሳይንስ ያለው ጥበብ ነው። አያቶቻችን በሄዱበት ሁሉ ቆሎን በኪሳቸው አይለዩም። ቆሎ ለጉዞ ጓደኛ ብቻ ሳይሆን ለአእምሮ ሰላምና ለደም ስር ጤና ያላቸው ትልቅ ሚስጥር እንደነበረ ሳይንስ ዛሬ አረጋግጧል። ቆሎ የረሃብ ማስቆሚያ ብቻ አይደለም። እሱ የጥርስ የድድ አእምሮና ከሁሉም በላይ ደግሞ የደም ስር ግድግዳዎች የሚያጸዳ የተፈጥሮ መድኃኒት ነው። በዘመናዊ የጤና ሳይንስ ይህ ሪትሜቲክ ማስቲኬሽን ወይም ምታዊ ማኘክ ይባላል። አንድን ጠንካራ ነገር በስርዓትና በዝግታ ማኘክ በሰውነታችን ውስጥ የሚፈጠረው ኬሚካዊ ለውጥ ከፍተኛ ነው። ሰውነታችን በስራ በኑሮ ወይም በሀሳብ ሲጨነቅ ኮርቲሶል የተባለ ሆርሞን ያመነጫል። ኮርቲሶል በሰውነታችን ውስጥ የሚሰራጭ መርዝ እንደሆነ ማሰብ ትችላላችሁ። ይህ የኮርቲሶል ሆርሞን በቀጥታ ወደ ደም ስሮቻችሁ በመሄድ እንዲጠቡና እንዲኮማትሩ ያደርጋቸዋል። በዚህም ምክንያት ልባችሁ ደም ለማፍሰስ ትታገላለች፣ ግፊቱም ወደ ላይ ይወጣል። ነገር ግን የሚገርመው ነገር ጠንከር ያለ ነገርን በተለይም እንደ ገብስ ቆሎ ያለን እህል ቀስ ብሎና ደጋጉ ማኘክ ይህን የጭንቀት ሆርሞን ኮርቲሶል የመግደልና የማስፋት አቅም አለው። አሰራሩም እንዲህ ነው። ጠንካራ ነገር ስናኝክ መንጋጋችንና የአፋችን ጡንቻዎች በከፍተኛ ሁኔታ ይሰራሉ። ይህ እንቅስቃሴ በቀጥታ ወደ አእምሯችን ልዩ ምልክት ይልካል። አእምሯችን ይህን ሲግናል ሲቀበል እንዲህ ይላል፣ ይህ ሰው አሁን በምግብ እየበላ ነው፣ ስለዚህ አደጋ ውስጥ አይደለም፣ ራሱን እያደሰ ነው፣ ስለዚህ ዘናበል። በዚያም ምክንያት የጭንቀት ሆርሞን መመረት ይቆማል። አእምሮ ሲረጋጋና ጭንቀት ሲወገድ የደም ስሮች በራሳቸው ጊዜ ይከፍታሉ። የደም ግፊቱም ያለምንም መድኃኒት ወዲያውኑ ወደ ታች መውረድ ይጀምራሉ። በተጨማሪም ገብስ ቆሎ በውስጣችን እጅግ ከፍተኛ የሆነ ፋይበር ወይም ቃጫን ይዟል። ይህ ፋይበር በደም ስር ውስጥ ያሉ ክፉ ኮሌስትሮሎችን ጠርጎ ማውጣት ደም ስሮች ንጹህና ክፍት እንዲሆኑ ይረዳል። ያጠቃቀሙ መንገድ ጠዋት የዝንጅብል ሻዩን ጠጥተው ከጨረሱ ከ15 ደቂቃ በኋላ ትንሽ ጣሳ ቆሎ በተለይም የገብስ ቆሎ ያዘጋጁ። እያንዳንዱ የቆሎ ቅንጣት ወደ አፉ ሲጨምሩ ቢያንስ ከ20 እስከ 30 ጊዜ ማኘክ አለበት። አትቸኩሉ። አላማውን መጥገብ ሳይሆን ማኘኩ የሚፈጥረውን የጤና ውጤት ማግኘት ነው። ለ10 ለ15 ደቂቃ ያህን በዝግታ በጥሞናና በምታዊ ሁኔታ ይምጡ። ልክ እንደ ሜዲቴሽን ወይም እንደ ጸሎት አድርጋችሁ ቁጠሩት። አእምሯችሁ ሲረጋጋ ይሰማቸዋል። ይህን ልማድ ካደረጉ በኋላ የደም ግፊቶን ይለኩ። በዛ አጭር ጊዜ ውስጥ ግፊቱ ሲቀንስ ያያሉ። አሁን ደግሞ ወደ ሶስተኛው ወደ መንፈሳዊና ወደ ስነ ልቦናዊ ጥበብ እንሸጋገራለን። ሶስተኛ የጠዋት ጸጥታ ልማድ። ሶስተኛ የጠዋት ጸጥታ ወይም የጸጥታ አተነፋፈስ ስርዓት ሲሆን ይህ ልማድ የነርቭ ስርዓታችንን እንደ አዲስ ሪሴት የሚያደርግ ታላቅ ጥበብ ነው። የሰው ልጅ ያለ አየር ደቂቃዎችን መቆየት አይችልም። ነገር ግን በአተነፋፈስ ጤናውን መመለስ እንደሚችል አያውቅም። በኢትዮጵያ ባህል የማልዳ ሰዓት ቅዱስ ነው። ጠዋት መነሳት ለበረከት ነው ይባላል። አባቶቻችን ጎህ ሳይቀድህ ተነስተው በጸጥታ ይቆያሉ። ይህ ሰዓት አእምሮን ሆነ ተፈጥሮ በሰላም የሚገናኙበት ወርቃማ ጊዜ ነው። አያቶቻችን ይህን የሚያደርጉት ለሃይማኖት ግዴታ ብቻ ይመስሏቸዋል። አይደለም። በጸጥታ መቀመጥና አተነፋፈስን ማስተካከል ለልብና ለደም ስር ጤና ተወዳዳሪ የሌለው መድኃኒት መሆኑን በተግባር ያውቁ ነበር። ዘመናዊ ሳይንስ አሁን ይህን ደርሶበት ቦክስ ብሪዚንግ ወይም ዲፕ ብሪዚንግ እያለ የሚጠራው ልምምድ የደም ግፊትን ወዲያውኑ ኢንሪል ታይም ለመቀነስ የሚረዳ ሳይንሳዊ ዘዴ ነው። ይህ እንዴት እንደሚሰራ ላስረዳችሁ። የሰውነታችን የነርቭ ስርዓት ነርቨስ ሲስተም 2 ዋና ክፍሎች አሉት። እነዚህ ክፍሎች ልክ እንደ መኪና ፍሬንና ነዳጅ ናቸው። አንደኛው ሲምፓቲክ ይባላል። ይህ የጦርነት ስርዓት ነው። ሰውነታችን አደጋ ሲሰማው፣ ሲናደድ ወይም ሲጨነቅ ይህ ነርቭ ይነሳል። ውጋ ወይም ሽሽ፣ ፋይት ኦር ፍላይት ይለናል። የደም ግፊትንም ሰማይ ያደርሷል። ሁለተኛው ደግሞ ፓራሲሜቲክ ይባላል። ይህ ደግሞ የሰላምና የረፍት ስርዓት ነው። ሰውነታችን ዘና እንዲል፣ ምግብ እንዲፈጭና የደም ስሮች እንዲለጠጡ የሚያደርገው ይሄኛው የነርቭ ክፍል ነው። በሚያሳዝን ሁኔታ በዘመናዊ ዓለም አብዛኞቻችን ሁልጊዜ በጦርነት ስርዓት ውስጥ ነው ያለ ነው። ስራ፣ የትራፊክ መጨናነቅ፣ የኑሮ ውድነት፣ የሞባይል ስልክ ጩኸት፣ ይህ ሁሉ ግፊታችን ሁሉ ጣራ ላይ እንዲውል ያደርገዋል። ይህ የነርቭ መወጠር ደም ስሮቻችን እንዲጠቡና ልቦ ያለ ምክንያት በፍጥነት እንዲመታ ያደርጋል። ውጤቱም ግልጽ ነው፣ የማያቋረጥ ከፍተኛ የደም ግፊት። ነገር ግን በአተነፋፈሳችን አማካኝነት ይህን ስርዓት መቀየር እንችላለን። በጥልቀትና ቀስ ብለን አትተነፋፈስ። ለሰውነታችን ሰላም ነው፣ የሰላሙ ነርቭ አብራ የሚል ትእዛዝን እንልካለን። የአተጋገበር መንገዱም ቆሎውን ከመጠው ከጨረሱ በኋላ ጸጥ ያለ ቦታ ይምረጡ። በወንበር ላይ ወይም መሬት ላይ ቀጥ ብለው ይቀመጡ። እጆቹን በጉልበቱ ላይ ያሳርፉ። አይኑን በቀስታ ይዝጉ። በአፍንጫው ብቻ አየርን ወደ ውስጥ ያሳቡ። በልቡ 1 2 3 4 እያሉ ይቁጠሩ። ሳምቦ በአየር ሲሞላ ይሰማታል። አየሩን ከሳቡ በኋላ ለ4 ሴኮንድ ያህል አፍኖ የያዙት።
ከዚያም በአፉ በኩል ልክ ሻማ እንደሚያጠፋ ሰው ቀስ ብለው ለ6 ሴኮንድ ያህል አየሩን ያስወጡ። ይህን ሂደት ለ10 ጊዜ ብቻ ይድገሙ። በድምሩ 5 ደቂቃ እንኳን አይፈጅባችሁም። ነገር ግን በእነዚህ 5 ደቂቃዎች ውስጥ በሰውነት ላይ የሚፈጠረውን ሰላም እጅግ አስደናቂ ነው። ጥናቶች እንደሚያሳዩት ይህን ያተነፋፈስ ልማድ በማድረግ ብቻ የደም ግፊትን እስከ 10ና 15 ነጥብ ወዲያውኑ መቀነስ ይቻላል። ይህን በማድረግ የነርቭ ስርዓቱን ካረጋጉ በኋላ አሁን ደግሞ ወደ አራተኛው አካላዊ ልማድ እንሄዳለን። አራተኛ የእግር ጉዞ ኃይል ዘአርቴሪያል ስፕሪንግ ልማድ። አራተኛው የማልዳ የእግር ጉዞ ስርዓት። አሁን ደግሞ የደም ስሮቻችን እንደ አዲስ የመለጠጥ አቅም እንዲኖራቸው የምናደርግበት ተግባር ላይ ደርሰናል። እስቲ ወደ ኋላ ተመልከቱ። አያቶቻችን በየቀኑ በብዙ ኪሎ ሜትሮች የሚቆጠሩ ርቀት በእግራቸው ይጓዛሉ። ወደ እርሻ፣ ወደ ገበያ፣ ወደ ሩቅ ዘመድ ጥያቄ ጉዞ ሁሉ በእግር ነበር። በዚያ ጊዜ መኪናና ባጃጅ ባለመኖሩ ተቸግረዋል ልንል እንችላለን። ነገር ግን ያ የእግር ጉዞ ለእነሱ ትልቅ የጤና በረከት ነበር። የልብና የደም ስር በሽታ በአያቶቻችን ዘመን የማይታወቀው ለዚህ ነው። ለምን መሰላችሁ? የእግር ጉዞ የደም ስሮቻችን እንደ አዲስ ላስቲክ የማለስለስ ኃይል አለው። ደም ስር እንደ ላስቲክ መለጠጥ ሲችል ጤናማ ነው። እንደ ብረት ሲጠነክር ግን አደገኛ ነው። ደም ስር ሲጠነክር ሃርደኒንግ ኦር አርቴሪያስ ደም በግፊት የሚወጣበትን ጊዜ ሊለጥጥ አይችልም። በዚህ ጊዜ ግፊቱ ይጨምራል፣ ካልሆነም ስሩ ሊፈነዳ ይችላል። ይህም ለስትሮክ ወይም ለልብ ድካም ይዳረጋል። ነገር ግን የእግር ጉዞ የምናደርግበት ጊዜ በደም ስሮቻችን ውስጥ የሚፈጸመው ደም ግድግዳዎቹ ይገፋቸዋል። ይህ መገፋፋት ደም ስሮቹ እንዲለሰልሱና የመለጠጥ ብቃታቸው እንዲያድግ ይረዳል። ይህ በሳይንሳዊ ቋንቋ አርቴሪያል ፍሌክሲቢሊቲ ወይም የደም ስር ተለዋዋጭነት ይባላል። ልክ እንደ አንድ ስፖርተኛ ሰውነት የደም ስሮቻችሁ ስፖርት ሲሰሩ ተለዋዋጭ ይሆናሉ። የማልዳ የእግር ጉዞ ደግሞ ልዩ ጥቅም አለው። ጠዋት አየሩ ንጹህ ነው። ፀሐዩም ገና ለሰውነት ቫይታሚን ዲ የሚሰጥበት እንጂ የሚያቀጥበት ሰዓት አይደለም። የአተጋገር መንገዱም ከአተነፋፈስ ልምምዶ በኋላ ለብ ያለ ልብስ ይልበሱና ወደ ውጭ ይውጡ። ለ15 ወይም ለ20 ደቂቃ ያህል ረጋ ያለ የእግር ጉዞ ያደርጉ። ከተቻለ ደግሞ በባዶ እግር በሳር ላይ መራመድ እጅግ ይመከራል። የእግሩ ግርጌዎች ምድር ሲነኩ ከምድር የሚገኘው ኤሌክትሮን የደሙን ጥንካሬ ይቀንሰዋል። መሮጥ የለቦትም፣ በላብ መዘፈቅም አያስፈልጎትም። ዋናው ነገር እንቅስቃሴው ነው። የደም ስሮቹ እንዲነቃቁ፣ ደሙ እንዲዘዋወርና ኦክሲጅን ወደ ሁሉም የሰውነቱ ክፍል እንዲዳረስ ማድረግ ነው። እየተራመዱን ጎረቤትን እንደምን አደሩ ይበሉ። ማህበራዊ ግንኙነትና ፈገግታ በራሱ ኦክሲቶሲን የተባለ የደስታ ሆርሞን እንዲመነጭ ማድረግ የደም ግፊቶን ይቀንሳል። ይህን በሳምንት 7 ቀናት ካደረጉ በወሩ መጨረሻ የደም ስሮቻችሁ እንደገና የ20 ዓመት ወጣት ስሮች ይሆናሉ። አሁን ደግሞ ወደ መጨረሻና ወደ እጅግ ምስጢራዊ ልማድ እንሸጋገራለን። 5ኛ ማርና ጥቁር አዝሙድ። ልማድ 5 የማርና የጥቁር አዝሙድ ስራ ሲሆን ይህ የመጨረሻው ልማድና የወርቅ ጋሻ አለዋለሁ። ምክንያት የሚቀደሙትን 4 ልማዶች ውጤት የሚያጠናክርና ሰውነቱም ከበሽታ የሚከላከል ታላቅ ጥበብ ነው። ይህ ልማድ በኢትዮጵያ ቤቶች ውስጥ ለዘመናት የቆየ ነገር ግን ትክክለኛው አጠቃቀም ለብዙዎች ሚስጥሩን የቆየ የወርቅ መድኃኒት ነው። ጥቁር አዝሙድና ንጹህ ማር ሲደመሩ የሚፈጥሩት ውጤት ተአምር ነው። ጥቁር አዝሙድ በዓለም ዙሪያ እውቅና የተረፈ ተክል ነው። በአረበኛ ሀብታት አል ባራካ ይባላል። ትርጉም የበረከት ዘር ማለት ነው። በአዲስ ውስጥም እጅግ አስደናቂ የሆነ ንግግር አለ። ይህ ጥቁር ዘር ከሞት በስተቀር ለሁሉም በሽታ መድኃኒት ነው። ይህ ቃል ዛሬ በዘመናዊ ሳይንስ እየተረጋገጠ ይገኛል። የዛሬ ሳይንቲስቶች ጥቁር አዝሙድን መርምረው በውስጡ ቲሞኪዮን የተባለ እጅግ ብርቅዬ ንጥረ ነገር አግኝተዋል። ይህ ንጥረ ነገር ለደም ግፊት ታካሚዎች የሰማይ መና ነው። ቲሞኪዮን የደም ግፊትን በ3 የተለያዩ መንገዶች በአንድ ጊዜ ይዋጋል። ልክ 3 መድኃኒቶችን በአንድ ላይ እንደመውሰድ ማለት ነው። አንደኛ የደም ስሮችን በኃይል ያስፋፋል። ልክ እንደ ዝንጅብል ሁሉ የደም ፍሰትን ያቆላጥፋል። ሁለተኛ በደም ስር ግድግዳዎች ላይ የሚፈጠርን እብጠት ኢንፍላሜሽን ያጠፋል። የደም ስር መጥበብ ዋነኛ መንስኤ እብጠት ነው። ሶስተኛ በደም ውስጥ ያለውን ክፉ ኮሌስትሮል በመቀነስ ደም ስሮች ውስጥ የሚከማቸውን ቅባት ያጸዳል። ማር ደግሞ ይህን ንጥረ ነገር ወደ ደም በውስጥ በፍጥነት እንዲገባ ይረዳዋል። በተጨማሪ ማር በራሱ የልብን ጡንቻ የሚያጠነክርና ተፈጥሮ ኃይል የሚሰጥ ምግብ ነው። አዘጋጀቱ መንገዱም 1 የሾርባ ማንኪያ ንጹህ የሀገር ውስጥ ማር ይውሰዱ። ማር ኦሪጂናል መሆኑን እርግጠኛ ይሁኑ። ስኳር የተቀላቀሉበት ማር ጉዳቱ ያመዝናል። ግማሽ ሻይ ማንኪያ የሚሆን በጥሩ ሁኔታ የተፈጨ ጥቁር አዝሙድ ወይም ጨምሩበት። ሁለቱም በደንብ አድርገው ቀላቅለው እንደ ቅባት እንዲሆን ያድርጉ። ይህን ድብልቅ በእግር ጉዞ ላይ ተመልሰው ገና ቁርስ ሳይበሉ ይውሰዱት። በአፍ ውስጥ ትንሽ ቆይተው ቀስ ብለው ይዋጡት። ይህ ልማድ በየቀኑ ያለማቋረጥ ለ40 ቀናት ይተግብሩ። አባቶቻችን የ40 ቀን እድል የሚሉት ነገር አለ። በጤናም ቢሆን 40 ቀን አንድ ነገር ለማድረግ የሰውነቱ ኬሚስትሪን ይቀይራል። በ40ኛው ቀን ሄደው የደም ግፊቶን ይለኩ። ውጤቱ ለእርሱም ሆነ ለዶክተሩ ታላቅ ታምር ይሆንላቸዋል። ጤናም ሊመለስ ፊቶ ሲበራና ጉልበቱ ሲታደስ ይታወቃቸዋል። ይህን ነው ዛሬ ህይወቱን ሊቀይሩ የሚችሉ 5 የማልዳ ቅዱስ ልማዶች በዝርዝር አይተናል። እንደዚህ ተግባራዊ ማድረግ ማለት ለጤናው አዲስ ምዕራፍ መክፈት ማለት ነው። እስቲ እንደገና እናስታውሳቸው። አንደኛ የዝንጅብል ሻይ የደም ስርን ለማላላት፣ ሁለተኛ ቆሎ ማኘክ የጭንቀት ሆርሞን ለማጥፋት፣ ሶስተኛ ጥልቅ አተነፋፈስ የነርቭ ስርዓትን ለማረጋጋት፣
4ኛ የእግር ጉዞ የደም ስርን እንደ ላስቲክ ለማለስለስ። 5ኛ ማርና ጥቁር አዝሙድ ሰውነቱን የሚጠብቅ የወርቅ ጋሻ። እነዚህ ምክሮች ዝም ብለው የሚነገሩ ወሬዎች አይደሉም። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በየቀኑ በሚወስዱት ኪኒን ሳቢያ ለኩላሊትና ለጉበት በሽታ የተጋለጡ ባለበት በዚህ ሰዓት ይህ መረጃ ለብዙዎች ነፍስ አድን ነው። አስቡት፣ በሚሊዮን የሚቆጠር ብር ለመድኃኒት የሚከፍሉ ወገኖቻችን እነዚህን ቀላል የቤት ውስጥ ጥበቦች ቢያውቁና ቢተገብሩ ምን ያህል ቤተሰብ ከጭንቀት ከኪሳራ ይድን ነበር። ስለዚህ አሁን ትልቅ ኃላፊነት አለቦት። ይህም ቪዲዮ ከማየቱ ብቻ ጤናማ አይሆኑም፣ ተግባራዊ ማድረግ ይኖርቦታል። ከዚህ በላይ ግን ሌላው ሼር ማድረግ የእርሱ ሰብአዊ ግዴታ ነው። ለአባትም ለእናትም በግፊት ለሚሰቃይ ወንድም ወይም ለጎረቤትም ይህን ቪዲዮ አሁኑ ላይክና ሼር ማድረግ ዛሬ በእርሱ ምክንያት የአንድ ሰው ህይወት ሊተርፍ ይችላል። እንደዚህ ያሉ ጥልቅና ጠቃሚ የጤና ሚስጥሮችን ማግኘት እንዲቀጥሉ ሰብስክራይብ ማድረጋችሁና የደወል ምልክቷን መጫናችሁ አዝጉ። እኛ ሁልጊዜ ለጤናችሁ እንቆማለን። አሁን ደግሞ በታች ባለው ኮሜንት ላይ ቃል ግቡልኝ። ይህን ለመጀመር የወሰናችሁ ሁሉ አሜን እሞክራለሁ፣ ጤናዬንም ጠብቃለሁ ብላችሁ ጻፉልኝ። ማንኛውም ጠይቅ ካላችሁ እዚያው ላይ እንወያያለን። ውድ የቻናሌ ቤተሰቦች የእርሱ ጤና የእርሱ ትልቅ ሀብት ነው። መድኃኒት ከምር ሳይሆን በተፈጥሮ ጥበብን በእውቀት ጤናውን ይጠብቁ። እስከሚቀጥለው ቪዲዮ ድረስ በጤና በሰላም በፍቅር ቆዩ። ኢትዮጵያን ልጆቿ በጤና ይኑር። ተባረኩ። ጤና ይስጥልኝ።